ሰላም ሰላም እንዴት ናችሁ? ውድ የኢትዮ አዲስ ቤተሰቦች ሁላችሁንም ባላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ለእናንተ በ2022 እንዴት አድርገን የተሟላ የዩቲዩብ አካውንት መክፈት እንችላለን፣ እንዴት አድርገን ቬሪፋይ ማድረግ እንችላለን የሚለውን ከመጀመሪያ ጀምሮ እስከ መጨረሻ ያለውን ስቴፕ አሳያችኋለሁ ማለት ነው። ከዛ በፊት ግን ይህንን ቪዲዮ ገና ስትጀምሩ ላይክ በማድረግ እንደዚሁም ለዚህ ቻናል አዲስ የሆናችሁ ልጆች ደግሞ ሰብስክራይብ የሚለውን በተን በመጫን የደወል ምልክቷን ኦል ላይ ታደርጉታላችሁ። ሌሎችን ቪዲዮዎች ወደ እናንተ እንዲደርሳችሁ ይሆናል ማለት ነው። ያን ካደረጋችሁ አሁን በቀጥታ ወደ መረጃዬ ነው የማልፈው። እሺ በቀጥታውን እንግዲህ እንዴት አድርገን ኢሜይል በአጭር ደቂቃዎች ውስጥ መክፈት እንደምንችል ዛሬ እንመለከታለን ማለት ነው። በቀጥታ ስልካችን ውስጥ ዩቲዩብ ላይ ገብተን አዲስ ኢሜይል ክሬት ማድረግ እንችላለን። ከዚህ በፊት የከፈትናቸው አይከኗን እሷን እንጫንና ምን እናደርጋለን? እዚህ ጋር እንደምትመለከቱት በስልካችን ማለት ነው ቀስቷን እንጫናለን። ከዛ በኋላ እዚህ ከላይ በኩል እንደምትመለከቱት ፕላስ ሳይኗን እንጫናለን አንድ ጊዜ። ከዛ የስልካችንን ፒን አስገቡ ነው የሚለን፣ ወይም አሻራም ከሆነ አሻራ ሊሆን ይችላልና እሱን እናስገባለታለን። ከዛ ያሳልፍልናል። በመቀጠል እስከሚከፍት ይህንን እንጠብቀዋለን ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት ኢሜይል አስገቡ እያለኝ ነው። ነገር ግን ክሪኤት አካውንት የሚለውን እጫናለሁ አንዴ። ከዛ ፎር ማይ ሰልፍ እና ቱ ማኔጅ ማይ ቢዝነስ አካውንት ነው የሚለው። እዚህ ጋር ፎር ማይ ሰልፍ የሚለውን አንድ ጊዜ እጫናለሁኝ። ከዛ በኋላ እዚህ ጋር ስማችሁን ለምሳሌ እኔ ኢትዮ አዲስ ብዬ ከዛ ኔክስት እንለዋለን። ከዛ በኋላ እዚህ ጋር ቀኑን የትውልድ ቀናችሁን ምናምን መሙላት አለባችሁ ማለት ነው። እንደ ሳምፕል ይህን ለምሳሌ ቀኑን 23 ሁለተኛ ወር ኦክቶበር ላይ ላድርገው 1990 ባደርገው ጀንደር የሚለውን ሜል ፊሜል የሚለውን እንመርጣለን ማለት ነው። ከዛ እዚህ ጋር እንደምትመለከቱት ኦፕሽን ሰጥቶኛል የትኛውን ኢሜይል ላድርግልህ የሚለውን። እዚህ ጋር ኢትዮ አዲስ 402 የሚለውን ለምሳሌ መረጥኩት። ኔክስት እለዋለሁ። ከዛ በኋላ እዚህ ጋር ፓስዋርድ አስገባ ነው የሚለኝ። የራሴን ፓስዋርድ ላስገባ። ስትሮንግ እንዲሆን የተለያየ ፊደል መጠቀም ይኖርባችኋል። ፓስዋርዳችሁ ማንም ሰው የሚገምተው መሆን የለበትም። ከዛ እዚህ ጋር ስልክ ቁጥራችሁን ታስገቡለታላችሁ። ከዛ ኔክስት እንለዋለን ማለት ነው። ስልክ ቁጥራችንን እንዳስገባን ኔክስት እንለዋለን። እዛ እንደምታዩት እንግዲህ አሁን እየጨረስኩ ነው ማለት ነው። እዚህ ጋር ይሄ ስምምነቶች ናቸው፣ ፖሊሲ ነው። ይህንን ቀጥታ አያግሪ የሚለውን ትመርጡታላችሁ ማለት ነው። ስለዚህ ኢሜይል አሁን ከፍተን ጨርሰናል ማለት ነው። ኢሜይል አከፋፈት ይህንን ይመስላል። በቀጣይ ደግሞ እንዴት አድርገን ቻናል ክሬት እንደምናደርግ አሳያችኋለሁ ማለት ነው። አይከኗን የኢሜይል አይከናችንን ወይም ፎቶ ያለበትን እንጫናለን። ከዛ በኋላ ምንድነው የምናደርገው? እዚህ ጋር እንደምትመለከቱት ዩር ቻናል የሚለውን አንዴ እንጫነዋለን። ከዛ ይህን ከተጫነ በኋላ እዚህ ጋር ኢሜይላችን ላይ ያለውን ስም እዚህ ጋር መጠቀም እንችላለን። ካልፈለግን ደግሞ ኢትዮ የሚለውን ለምሳሌ አዲስ የሚለውን በአማርኛ ማድረግ እችላለሁ ማለት ነው። አዲስ። ከዛ በኋላ ይህን ሴቭ ብለን ሴቭ እንለዋለን ማለት ነው። ከዛ በኋላ ታች ጋር እዚህ ጋር ዋናው ነገር ምንድነው? ክሬኤት የምናደርገው ክሬኤት ቻናልም ክሬኤት ሆኗል ማለት ነው። ከዚህ በመውጣት ሌላ የምናስተካክለው ነገር ይኖራል ማለት ነው። በቀጥታ ወዴት እንሄዳለን? ጉግል ክሮም ላይ እንገባለን ማለት ነው። ከዛ በኋላ ከዚህ በፊት የነበረው ኢሜይል አለ እዚህ ጋር። እችን የኢሜይል ምልክቷን አንዴ እንጫናትና ኢሜይል ምልክቷን አንዴ እንጫናታለን። ከዛ በኋላ ምን እናደርጋለን? ስዊች አካውንት የሚለውን እዚህ ጋር አንዴ እንጫናለን። ከዛ በኋላ እዚህ ጋር ቀደም ክሬት ያደረግነው ኢሜይል አለ። እዚህ ብዙ ኢሜይሎች ስላሉ ነው እሷን እንመርጣታለን። በቀጥታ ወደዛ እንሄዳለን ማለት ነው። አሁን እንግዲህ እንደምትመለከቱት
አዲስ ወደ ከፈት ነው ኢሜይል ገብተናል ማለት ነው፣ ወይም ቻናል ገብተናል። ከዛ በኋላ እዚህ ጋር የምናስተካክላቸው ብዙ ነገሮች ይኖራሉ ማለት ነው። በመጀመሪያ ምንድነው የምናደርገው? እዚህ ጋር የሴቲንግ ምልክት ታች ዳር ላይ ያለች እሷን አንዴ እንጫናታለን። ከዛ በኋላ እዚህ ጋር ሁለተኛዋ ኦፕሽን ላይ ቻናል የምትለዋን እንመርጣለን ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት በመጀመሪያ ካንትሪውን ወይም የምንኖርበትን ሀገር እንመርጥለታለን። ብዙ ጊዜ ኢትዮጵያ ውስጥ አሁን የዩቲዩብ ፓርትነር ፕሮግራም አባል ሀገር አይደለችም። ስለዚህ ኬንያ ወይንም ዩናይትድ ስቴትስ የመሳሰሉት መምረጥ እንችላለን ማለት ነው። ከነዛ መካከል ለምሳሌ ብራዚልን ብንወስድ ብራዚልን ማድረግ እንችላለን ማለት ነው። ከዛ ወደ ጎን እዚህ ጋር በማንሸራተት ፊቸር ኤሊጂቢሊቲ የምትለዋን አንዴ እንጫናታለን ማለት ነው። ፊቸር ኤሊጂቢሊቲ ዲፎልት ፊቸርስ ኢኔብልድ ሆኖልናል። ፊቸርስ ሪኳየርድ ፖን ቬሪፊኬሽን የምትላለች እዚህ ጋር። እንግዲህ እዚህ ጋር ምንድነው ሁለተኛው የምናስተካክለው ነው። ዋነኛው ዩቲዩብ ቻናላችን ብር እንዲሰራ የምናደርግበት ሜካኒዝም የምናስተካክለው ቁልፍ ነገር እዚህ ጋር አለች። እችን አንዴ እንጫናታለን። ከዛ በኋላ እዚህ ጋር የተቀመጡ መስፈርቶች አሉ ማለት ነው። ይህንን ቬሪፋይ ስናደርግ የሚፈቀዱልን ነገሮች ይኖራሉ። እዚህ ጋር እንደምትመለከቱት ቪዲዮ፣ ተምብኔል፣ ላይቭ ስትሪም መግባት ምናምን እነዚህ ነገሮች የሚፈቀዱልን እችን ስናስተካክል ነው። ስለዚህ ቬሪፋይ ፖን ነምበር የምትለዋን አንዴ እንጫናታለን ማለት ነው። ስለዚህ አሁን እዚህ ጋር ስልክ ቁጥራችንን እናስገባለን። ሰሌክት ዩር ካንትሪ የሚለውን መጀመሪያ ኢትዮጵያ የሚለውን መርጠን ኢትዮጵያ ላይ እናደርግለታለን። ኢትዮጵያ የሚለውን እንመርጣለን። ከዛ በኋላ ምንድነው የምናደርገው? እዚህ ጋር 9250100 ብዬ ስልኩን ከዛ ጌት ኮድ እለዋለሁኝ ማለት ነው። እዚህ ጋር እንደምትመለከቱት በስልክ በቀጥታ እንደውልላችሁ ወይም በቴክስት የሚል አለ። እሱም በቴክስት የሚለውን ትመርጡታላችሁ እዚህ ጋር፣ ወይም በስልክም ከፈለጋችሁ ደውለው እንዲነግሯችሁ። ከዛ በኋላ ጌት ኮድ የምትለዋን መጨረሻ ላይ እሷን እንጫናታለን አንዴ። እዚህ ጋር የሚላክላችሁን ቴክስት 975260 የሚል አለ። ይህንን እንግዲህ አሁን እዚህ ጋር ቬሪፋይ ማድረግ እችላለሁ። ነገር ግን እኔ ዋናውን ቻናሌን ቬሪፋይ ያደረግኩ በስልክ ቁጥር ስለሆነ እሱን እተዋለሁ ማለት ነው። ከዛ በኋላ ሰብሚት የምትለዋን ይችን ተጭናችሁ ትወጣላችሁ ማለት ነው። ቻናላችሁ እንግዲህ ከዚህ በፊት የነገርኳችሁ ሁሉ ነገሮች ይፈቀድለታል ማለት ነው። ከዚህ ሰዓት በኋላ ማለት ነው ሁሉ ነገር ተፈቅዶልናል። ሰብስክራይብ ካውንተሩም ክፍት ሆኖልናል። ዋች አወሩም 4000 ክፍት ሆኗል። ስለዚህ ኖቲፋይ አድርገን እንወጣለን። ቻናሉ በዚህ መልክ መክፈት ይቻላል ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። መልካም ጊዜ